ኦኬ ምን ተማሪ ነበር? መጀመሪያ ላይ ቀሽም ተማሪ ነው። በብዙ ኳስ በጣም ወድ ነበር። እንደ እግር ኳስ ወደው ነገር አልነበር። ስለዚህ እንደ ሁሉም የድሮ ልጅ የሆነ በቃ ኳስ ተጫዋች ነበር። በቃ ኳስ ተጫዋች ሁሉም ሰው እንደዛ ነው። ለብሔራዊ ጨዋታ ትፈልግ ነበር? እንደዛ ታስብ ነበር? ወይ እንደ ትንሽ ልጅ ነኝ ያኔ እስከ አራተኛ ክፍል እዛው ቢሾፍቱ ቆይቼ ይሄ ልጅ አይማርም እዚህ ከተቀመጠ ተብሎ ወደ ኳስ አብዛው ናዝሬት ተላኩ። አዎ በኳስ ናዝሬት ተላኩ። ናዝሬት አንድ አጎቴ ያስተምር ነበር። አንድ ሌላ ደግሞ ዘመዳችን ዳይሬክተር ነበር የትምህርት ቤቱ የገላውዲዮስ አንደኛ ደረጃ ትምህርት ቤት። ሶዛ ስገባ አስተካከሉ። አራተኛ ክፍል ላይ ማለት ነው። አራተኛ ወደ አምስተኛ ክፍል 5 6 7 ገላውዲዮስ ተማርኩ። እዛ ትንሽ መስመር አስያዙ። ይሄ መጫወታም በልክ ነው፣ ጥናትም ግድ ነው። ስለዚህ ከዛ በኋላ ሲሪየስ ሆንኩ ትምህርት ላይ። በዱላ ነው ያስተካከሉ? እኔም ልጠይቅ ነበር። አይ ያኔ ትንሽ መኮርኮም ምናምን አለ፣ በጣም ኃይለኛ ዱላ ምናምን አላስፈልገኝም። አትሊስት ቦታው መቀየሩ ነው እንትን ያደረገው። ቦታው ተቀየረ ትንሽ። ይሄ እንትኑ ኢንቫይሮንመንቱም ተቀየረ። አስተማሪዎች ቤት ነው ያለው ሶ ትንሽ ኦኬ። እዚህ ያለ አባቴ ምንም በአመት አንዴ ሰኔ 30 ነው የሚያገኝህ እና ሪፖርት ካርድ የሚባል አለ ያኔ ሰኔ 30 እንደዚህ በሰልፍ ትሄድና እሱ አዲስ አበባ ነው የሚሰራው። ማታ ይመጣል ወደ 10 ሰዓት ምናምን ለዚህቹ ቀን እዛች ቀን እርሊ ይመጣል። እሺ እና ያሰልፈናል። በሙሉ ቤት ውስጥ ከትዋን ፖይንት ወደ 33 ልጅ ነበር እንዴ። ቢኮዝ ይሄ ከገጠር የቤተሰብ ምናምን አምጥተህ ታስተምራ ግዴታ ነው። የእናቴ ዘመዶች ይመጣሉ። ብዙ ሆነን ነው የምንኖረው።